የኢትዮጵያ አየር መንገድ በኤርትራ የአየር ክልል ላይ የተጣለበትን እገዳ ተከትሎ በሁለቱ ሀገራት መካከል እየተባባሰ የመጣውን ዲፕሎማሲያዊ ቀውስ የኢትዮጵያ የባህር በር ፍላጎት ወደ ተግባራዊ ምዕራፍ መሸጋገሩን የሚጠቁሙ አዳዲስ መረጃዎች በሰሜን ኢትዮጵያ በአማራና በትግራይ ክልሎች አዋሳኝ አካባቢዎች የሚገኙ ተፈናቃዮችን ለመመለስ የሚደረገው ጥረት የፈጠረውን አዲስ ፖለቲካዊ ውዝግብ። ጤና ይስጥልን፣ እንደምን አላችሁ? የኢትዮ ፐልስ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የኢትዮጵያ አየር መንገድ በኤርትራ የአየር ክልል ላይ የተጣለበትን እገዳ ተከትሎ በሁለቱ ሀገራት መካከል እየተባባሰ የመጣውን ዲፕሎማሲያዊ ቀውስ የኤርትራ ሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ በይፋ ካገደ ወራት ቢቆጠሩ አሁን ደግሞ የኢትዮጵያ አውሮፕላኖች የኤርትራን አየር ክልል ለበረራ ማቋረጫነት እንዳይጠቀሙ ጥብቅ ትዕዛዝ ማስተላለፉ ታውቋል። ይህ እርምጃ አየር መንገዱ ወደ አውሮፓና ወደ ሰሜን አሜሪካ የሚያደርጋቸውን በረራዎች አማራጭ መስመሮችን እንዲጠቀም ያስገደደ ሲሆን ይህም በበረራ ሰዓትና በነዳጅ ወጪ ላይ ከፍተኛ ጫና ፈጥሯል። የኢትዮጵያ አየር መንገድ በበኩሉ ውሳኔው ኢፍትሐዊ ነው ቢልም ከአስመራ በኩል እስካሁን የተሰጠ ግልጽ ምላሽ የለም። ይህ የአየር ላይ እገዳ ከንግድ ውሳኔ ይልቅ ፖለቲካዊ ይዘቱ ያመዘነ እንደሆነ ተንታኞች ይገልጻሉ። በተለይም ኢትዮጵያ ከሶማሊላንድ ጋር የፈረመችውን የመግባቢያ ሰነድ ተከትሎ ኤርትራ ለሞቃዲሾ እያሳየች ያለው ግልጽ ድጋፍ የውጥረቱ መነሻ እንደሆነ ይታመናል። በአስመራና በአዲስ አበባ መካከል ያለው የሰላም ስምምነት አሁን ላይ በቆም መሞቱና ሁለቱ ሀገራት ወደ ቀድሞ የዝግ ጦርነት ምዕራፍ መመለሳቸው በጥልቀት እየተነገረ ይገኛል። የኢትዮጵያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገ መሆኑን ቢገልጽም እስካሁን የታየ ተጨባጭ ለውጥ የለም። የኤርትራ አየር ክልል መዘጋቱ በቀጠናው አየር ትራንስፖርት ደህንነት ላይ ብቻ ሳይሆን በሁለቱ ህዝቦች መካከል ሊኖር በሚችለው ማህበራዊ ትስስር ላይም ትልቅ መሰናክል ሆኗል። ክቡራትና ክቡራን ተመልካቾቻችን የአስመራ ዝምታና የአዲስ አበባ ትዕግስት የት ላይ ይቆም ይሆን? ይህ የአየር ላይ እገዳ ወደ ሌላ ወታደራዊ ውጥረት ሊያመራ ይችላል ወይስ በድርድር ሊፈታ ይችላል? እኛም ጉዳዩን በንቁነት እየተከታተልን ለእናንተ የምናደርስ ይሆናል። የኢትዮጵያ የባህር በር ፍላጎት ወደ ተግባራዊ ምዕራፍ መሸጋገሩን የሚጠቁሙ አዳዲስ መረጃዎች ከዓመታት ጥረት በኋላ የኢትዮጵያ ቴክኒካዊ ቡድን በሶማሊላንድ የባህር ዳርቻ ላይ ለባህር ኃይል ማዘዣ የሚሆን ቦታ ለመረከብ የመጨረሻውን የቦታ ጥናት ማጠናቀቁ ተሰምቷል። ይህ በኢትዮጵያና በሶማሊላንድ መካከል የተፈረመው ታሪካዊ የመግባቢያ ሰነድ አሁን ወደ ተግባራዊ ምዕራፍ መሸጋገሩን የሚያመለክት ነው። የኢትዮጵያ የባህር ኃይል ባለሙያዎች በበርበራና በአካባቢው በሚገኙ ስትራቴጂካዊ ቦታዎች ላይ ያደረጉት ጉብኝት በቀጠናው አዲስ የኃይል ሚዛን መፍጠሩን በስኑ ያበስራል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ያላትን ህገ መንግስታዊና ታሪካዊ መብት እንደማታናውጥ በጠንካራ ቃላት እየገለጸች ነው። በተለይም የባህር ኃይሉ ዳግም መደራጀትና በዘመናዊ የጦር መርከቦች መታጠቅ የሀገሪቱን የንግድ መርከቦች ደህንነት ለመጠበቅ እና በቀጠናው ሰላም ለማስፈን ወሳኝ መሆኑን መንግስት ይገልጻል። ይሁን እንጂ ይህ እርምጃ በሞቃዲሾ በኩል ከፍተኛ ቁጣን ቀስቅሷል። የሶማሊያ መንግስት ሉዓላዊነቴ ተጥሷል በሚል ለአረብ ሊግና ለተባበሩት መንግስታት ድርጅት በጥልቀት የተዘጋጀ አቤቱታ አቅርቧል። በሌላ በኩል ግብጽና ቱርክ በሶማሊያ በኩል ያላቸውን ወታደራዊ ተሳትፎ እያጠናከሩ መሆኑ በቀይ ባህርና በኤደን ባህረ ሰላጤ ላይ ያለው ውጥረት ይበልጥ አጥሮታል። የሶማሊላንድ መንግስት በበኩሉ ከኢትዮጵያ ጋር ያለው ስምምነት ለኢኮኖሚ እድገትና ዲፕሎማሲያዊ እውቅና መሰረት እንደሚሆን እየተናገረ ይገኛል።
በሰሜን ኢትዮጵያ በአማራና በትግራይ ክልሎች አዋሳኝ አካባቢዎች የሚገኙ ተፈናቃዮችን ለመመለስ የሚደረገው ጥረት የፈጠረውን አዲስ ፖለቲካዊ ውዝግብ በፕሪቶሪያው የሰላም ስምምነት መሰረት በራያ በጠለምትና በወልቃይት አካባቢዎች የሚገኙ ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስ የፌዴራል መንግስት እንቅስቃሴ መጀመሩ ይታወቃል። ይሁን እንጂ ይህ ሂደት አዲስ ወታደራዊና ፖለቲካዊ ውጥረት መፍጠሩ ተሰምቷል። የአማራ ክልል መስተዳደር የተፈናቃዮች መመለስ ሂደት የህዝብን ደህንነትና ነባራዊ ሁኔታን ያገናዘበ መሆን አለበት ሲል በጽኑ ይሞግታል። በሌላ በኩል የትግራይ ጊዜያዊ አስተዳደር ስምምነቱ ሳይገደብ ተግባራዊ እንዲሆንና የፌዴራል መንግስቱ በቁርጠኝነት እንዲሰራ በጠንካራ ቃላት እያሳሰበ ይገኛል። ይህ በሁለቱ ወገኖች መካከል ያለው የሐሳብ ልዩነት በድንበር አካባቢዎች የሚገኙ ነዋሪዎችን ለከፍተኛ ስጋት ዳርጓቸዋል። በተለይም ባለፉት ጥቂት ቀናት በራያ ግንባር የታዩት ወታደራዊ እንቅስቃሴዎች የሰላም ሂደቱን ወደ ኋላ ሊመልሱት ይችላሉ የሚል ስጋት በጥልቀት እንዲነሳ አድርገዋል። የፌዴራል መንግስቱ የአካባቢ መስተዳድሮችን አፈርሳለሁ የሚለው እቅድ በአካባቢው ነዋሪዎች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። የማንነት ጥያቄያችን ሳይመለስ የሚደረግ ማንኛውም እርምጃ ተቀባይነት የለውም የሚሉ ድምጾች እየጎሉ መጥተዋል። ይህም በመሬት ላይ ያለውን ውጥረት ይበልጥ አባብሶታል። ክቡራትና ክቡራን ተመልካቾቻችን ይህ አወዛጋቢ የሰፈራ መርሃ ግብር ለሰሜኑ የሀገራችን ክፍል ዘላቂ ሰላምን ያመጣ ይሆን ወይስ በክልሎች መካከል ያለውን ልዩነት አባብሶ ወደ አዲስ ግጭት ያመራል? የመንግስት የቁርጠኝነት ደረጃና የክልሎች ፍላጎት የት ላይ ይገናኛሉ? እኛም ይህንን አሳሳቢ ጉዳይ በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮ ፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።